ስለ ዩፎዎች እና የቤርሙዳ ትሪያንግል ያልተሰሙ ሚስጥሮች። ዓለማችን በብዙ እንቆቅልሽ በሚመስሉ ምንነታቸው እንዲሁም ማንነታቸው ምን እንደሆኑ ባልታወቁ ሳይንስ ያልደረሰባቸው ሚስጥራት የተሞላች ናት። የዚህ ሰፊ ዓለም አፈጣጠርና በውስጧም የሚኖሩ ፍጥረቶች ሁኔታ ለብዙ ዘመናት የሳይንቲስቶች ብሎ የመንፈሳውያን ቀልብ ገዝቶ የቆየና አሁንም ድረስ የብዙ ሰዎችን ትኩረት እንደሳበ የቀጠለ ሆኗል። ከ666 እስከ ሚስጥራዊ ዓለም ማህበራት፣ ከጆን ኤፍ ኬኔዲ እስከ እንግዳ የሌላ ዓለም ፍጥረቶች፣ ታይም ትራቭል እንደገና ተወለድን እስከሚሉ ሰዎች ድረስ ብዙ እንግዳ የሆኑ ነገሮችና መላምቶች እዛም እዚህም ለዓመታት ሲወሩና ሲነገሩ ይደመጣል። ከነዚህ ግራ የሚያጋቡና ክስተቶች ጋር በተያያዘ የቤርሙዳ ትሪያንግልና ዩፎዎች ተደጋግሞ ሲጠሩ ይሰማል። ለብዙ ዓመታት በተለይም ከዛሬ 70 እና 60 ዓመት ወዲህ ሰዎች እንግዳ የሆኑ የሚበሩ የራሳቸው መብራት ያላቸው ቁሶች ወይም ፍጥረቶች አየን በማለት በተለያየ አጋጣሚ ተናግረዋል። ስለ ኮንስፓረንሲ ቲዮሪ ወይም ንድፈ ሐሳብ የተመቹት በደፈናው ዩፎ በመባል የሚታወቁት እነዚህ የሚበሩ ነገሮች ታዲያ ስማቸው በምህጻረ ቃል ሲሆን አይደንቲፋይንግ ፍላይንግ ኦብጀክት በአማርኛ ያልታወቁ የሚበሩ ነገሮች በማለት ይታወቃሉ። ዩፎዎችን በአይናችን አይተናል የሚሉ ሰዎች ታዲያ ስለነዚህ እንግዳ ነገሮች የሚያስቀምጡት ገልጸ ዲስክ የሚመስሉ ምንም አይነት ድምጽ የማያሰሙ በፍጥነት እዚህ ዓለማችን ላይ እየተካሄደ ያለውን ነገር አይተው ወዲያውኑ የሚሰወሩ እንደ ብርሃን ፍጥነት ብልጭ ብለው የሚጠፉ በራሪ ነገሮች ናቸው። ታዲያ እነዚህ ፍጥረቶች ወይም ቁሶች በትክክል ስለመታየታቸው ሆነ ምን እንደሆኑ ለማወቅ ባለፉት ብዙ ዓመታት ከፈጣሪ ታምር ማሳያ እስከ ፕላኔታችን ሊወሩ ነው፣ የሰውን ልጆች ቀኝ ሊገዙ ነው የመጡ እስከሚል በርካታ መላምት ድረስ የተለያዩ ምክንያቶችና ሐሳቦች ሲሰነዘሩ ኖረዋል። የተለያዩ ሳይንሳዊ ልቦለድ ደራሲም በተለይም እንደ ሲድኒ ሼልደን የመሰሉ በስለላና በሚስጥራዊ ድርሰት ጥርስ የነቀሉ ጸሐፊዎች ስለ ዩፎዎች ክስተት በርከት ያለና ከተለመደ ሰፋ ያለ መላምታዊ ትንታኔ ሲያስቀምጡ ይታወቃል። ይህ የዩፎዎች መኖር አጠያያቂ ጉዳይ ባይሆንም ሀያላን መንግስታት እንዲሁም የተለያዩ ሚስጥራዊ የስለላ ድርጅቶች እውነቱን ለዘመናት በማስተባበል ይታወቃሉ። በሲድኒ ሼልደን ዱምስዴይ በተባለ መጽሐፍ ላይ አንድ ሴንትራል ኢንተለጀንስ ኤጀንሲ ወይም CIA የስለላ ኤጀንት እነዚህ እንግዳ ፍጥረቶች ሲከሰቱ አንድ ባስ ውስጥ በጉዞ ላይ የነበሩና ክስተቱ የተመለከቱ ሰዎች በየሀገሩ እየዞረ እንዲያጸዳ ተልዕኮ ይሰጠዋል። ታዲያ ይህ ሆን ተብሎ ለልብ ወለድ የመጣ የአጋጣሚ ጉዳይ አይደለም። ይልቁንስ እንደ CIA የስለላ ድርጅቶችና የአሜሪካ መንግስት በትክክለኛ ከዩፎዎችና መሰል ሚስጥራዊ ክስተቶች ጋር ተያይዞ በተደጋጋሚ የሚነሱ ጥያቄዎችን ለማጥፋትና ህልውናቸውን ሙሉ በሙሉ ለመካድ የሚጠቀምበት መንገድ ነው። በተለያዩ ጊዜያት የተሰጡ ቃለ መጠይቆች የእነዚህን ዲስክ የሚመስሉ አንጸባራቂ ነገሮች በምድራችን መከሰት አጠያያቂ ባያደርጉም መንግስታት ግን እስከ ቅርብ ጊዜ ድረስ ክስተቱን በሬ ወለደ አይነት የቅዠት ወሬ መሆኑን ሲናገሩ ተደምጠዋል። ምናልባት እንዴት ሀገራትና ሀያል መንግስታት እንዴት እውነታውን ሊደብቁ ይችላሉ? ለምንስ እውነታውን ከህዝብ ለመደበቅ ያን ያክል ርቀት ለመሄድ ተፈለገ? ለሚሉት ጥያቄዎች ሁለት መላምቶችን ማንሳት እንችላለን። አንድም እነዚህ ነገሮች ማንነታቸው ያልታወቀና በሰው ልጅ ህልውና ላይ አደጋ ሊያስከትሉ የሚችሉ ፍጥረቶች በመሆናቸው ሰዎች እውነታውን ቢያውቁ ምንም ማድረግ በማይችሉበት ሁኔታ ውስጥ ትልቅ ስጋት ውስጥ ስለሚገቡ እውነታውን አለማወቃቸው ለደህንነታቸውና ለአእምሮአዊ ጤናቸው የተሻለ እንደሆነ በማሰብ ሊሆን እንደሚችል የሚያትት ሲሆን፣ ሁለተኛው ደግሞ ምናልባት እነዚህ የሌላ ፕላኔት ፍጥረቶች ለአብዛኛው ህዝብ
የሚያቀርቡት ዳጎስ ያለ ጥቅም አሊያም መረጃ ይኖራል ተብሎ ስለሚታሰብ መንግስታት በተለይም የአሜሪካ መንግስት በበላይነትና በብቸኝነት ለመቆጣጠር ካለው ጥብቅ ፍላጎት የተነሳ ነው የሚሉ ናቸው። በእርግጥ ሳይንቲስቶቹ በጋራ ሲልም በግላቸው ሆነው ዩፎ በመባል ስለሚታወቀው እነዚህ የሌላ ዓለም ፍጥረቶች ምንነት ለማወቅ እየሰሩ ይገኛሉ። ከየት መጡ? ለምንስ መጡ? ከጀርባቸውስ ምን አለ? ለምድራችን ስጋት ነው ወይስ መፍትሄ የሚሉ ጥያቄዎች አብሮ የሚነሱ ናቸው። ይህ እስካሁን ማሰሪያ ያልተገኘለት እንቆቅልሽ ለመፍታት አሁን ብዙ ጥናቶች ተጠናክረው ቀጥለዋል። በያዝነው ዓመት ፔንታገን የተባለ የአሜሪካ ድርጅት ለ5 ዓመታት ዩፎዎችና ተያያዥ ጉዳዮች ላይ ጥናት ሳደርግ ነበር ብሏል። መናገሩ ግን በእርግጥም ዩፎዎች ከሌሉ እንዴት አንድ መንግስት ትልቅ ድርጅት ይህን ያክል ጊዜ ሰጥቶ በትኩረት ሊከታተል ይችላል የሚል ጥያቄ ስለሚያስነሳ መኖርማ አሉ ወደሚለው እንድናደላ ያደርገናል። ከዚህ ሁሉ በኋላ ግን ሳይንቲስቶቹን አብዛኛውን ሰው የሚያስማማ የጥናት ውጤት ላይ ለመድረስ አልተቻለም። አንዳንዶች ለዓለማችን መፍትሄ እንዳላቸው በተስፋ ሲያልሙ፣ ሌሎች ተጠራጣሪዎች ግን ዩፎዎች ወደዚህ ምድር የሚመጡት የጥፋትን ተልዕኮ ሊሆን እንደሚችል ይናገራሉ። የተልዕኳቸው ዋነኛ ዓላማም የሰው ልጅ የት እንደደረሰ ለማወቅና የኒውክሌር ኃይልን ፈጽሞ ለማውደም ነው ሲሉ ጥርጣሬያቸውን የሚናገሩ ቁጥሩ ጥቂት የሚባል አይደለም። ታዲያ ዩፎዎች ሲነሱ አብሮ የሚነሳው ሌላ ግራ የሚያጋባውና ከተለመደው ውጭ የሆነው ነገር ቢኖር የቤርሙዳ ትሪያንግል ነው። የቤርሙዳ ትሪያንግል ብዙዎች እንደሚሉት ከሆነ ዩፎዎች ወደ ምድር ሲመጡ ከውሃ ስር መሰረታቸውን አድርገው የሚንቀሳቀሱበት ቦታ ነው። የስበት ኃይል ያለው ውሃው እራሱ ሳይሆን የዩፎዎች ማግኔቲክ ኃይል ነው በማለት ይናገራሉ። በአሳሽነቱ የታወቀው ክሪስቶፈር ኮሎምበስ በአትላንቲክ ጉዞ ወቅት ብዙ ለየት ያሉና ያልተለመደና እስካሁን መልስ ያልተገኘላቸው እንቅስቃሴዎች፣ እውነቶች እንዳጋጠሙት ሪፖርት አድርጓል። የገቡበት ካልታወቁ አውሮፕላኖች ጀምሮ መረጃው ተዳፍኖ እስከቀሩት ተጓዦች ድረስ እንዲሁም እስካሁን የት እንደገቡ እስካልታወቁት መርከቦች ድረስ ውጦ ዝም ያለው የቤርሙዳ ትሪያንግል ዘ ዴቪል ትሪያንግል ወይም ሰይጣናዊ ሶስት ማዕዘን በመባል ጭምር ይታወቃል። ስለ ቤርሙዳ ትሪያንግል የተለያየ ታሪካዊ ጀብዶች መወራት የጀመሩት በፈረንጆቹ ዓመት 1945 ልምምድ ላይ የነበሩ 5 የአሜሪካ ተዋጊ ጀቶች ድንገት ከተሰወሩ በኋላ ነው። የሳይንቲስቶቹን ትኩረት የሳበው ይህ የ1945 ክስተት ታዲያ እስካሁን ይሄ ነው የሚባል መልስ ሳይገኝለት በእንቆቅልሽ እስካሁን ቀጥሏል። አምስት መቶ ሺህ ስኩዌር ማይልስ የሚይዘው ይህ የውሃ ክፍል በሰሜን አሜሪካ አትላንቲክ ውቅያኖስ ውስጥ የሚገኝ ሲሆን ትሪያንግል የተባለ ስያሜ የተሰጠው ባለው የሶስት ማዕዘን ቅርጽ ምክንያት ነው። በዚህ ምስጢራዊ የአትላንቲክ ውቅያኖስ ክፍል ውስጥ ከ50 በላይ መርከቦችና ከ20 በላይ አውሮፕላኖች ጠፍተው ቀርተዋል። የሆነው ሆኖ ብዙዎች ከአንድ ታላቅ ኃይል ጋር ወይም ከፈጣሪ ጋር ሲያገናኙት፣ ሌሎች ደግሞ ከጠፋቸው የአትላንቲክ ደሴት ጋር የተገናኘ ቁርኝነት ሳይኖረው እንደማይቀር ሲናገሩ ይደመጣል። ጂኦሎጂያዊ ወይም ሃይድሮሎጂያዊ በሆኑ ምክንያቶች አደጋው ሊከሰት እንደሚችል የሚናገሩ ሰዎች ቢኖሩ፣ ይሄኛው ግን ለምን የጠፉ መርከቦች ወይም አውሮፕላኖች አካል ቅሪቱ ፈጽሞ ሊገኝ እንዳልተቻለ ተጨባጭ የሆኑ መላምቶች ማቅረብ ስለማይቻል ብዙ የሚያስኬድ መንገድ ሆኖ አናገኘውም። ታዲያ ስለ ቤርሙዳ ትሪያንግል በርከት ያሉ መላምቶች የተቀመጡ ሲሆን መላምቶቹም ሳይንሳዊ ሰማያዊ ሆነው እናገኛቸዋለን። ከታዋቂ መላምቶች መሃል የተወሰኑትን እንመልከት። አንደኛ፣ የአካባቢ የአየር ንብረት መዛባት። እንግዲህ ይህ የሚሉት የሚያነሱት መከራከሪያ ሐሳብ በዓለማችን ብዙ ቦታዎች ላይ ከሌላው ለየት ያለና የአየር ንብረት ኃይል ያላቸው ቦታዎች አሉ። እነዚህ አይነት ቦታዎች ታዲያ እጅግ ሞቃታማና የሚቀያየር የአየር ንብረት በተደጋጋሚ ስለሚያጋጥማቸው የቤርሙዳ ትሪያንግል ከነዚህ ቦታዎች መካከል አንደኛው በመሆኑ አደጋው የሚከሰተው በእንደዚህ ያልተለመደ የአየር ጸባይ ምክንያት ነው ይላሉ። ሁለተኛ፣ ዩፎዎች ባህር ውስጥ መኖሪያቸውን ያደረጉ የሌላ ዓለም ፍጥረቶች በሚሰነዝሩት ጥቃት መርከቦችና ሰዎች ሊጠፉ የሚችሉበት ሁኔታ ሊፈጠር እንደሚችል ያትታል። ይህ በተለይ በማይታወቁ ፍጥረቶች ታግተን ነበር ሲሉ የሚሰሙ አንዳንድ ምስክሮች ሲታሰብ
ምናልባት እንድንል ያደርገናል። ሶስተኛ የኤሌክትሮማግኔቲሳዊ ኃይል መቃወስ በውቅያኖስ ውስጥ በሚፈጠሩ ድንገተኛ የመሬት መንቀጥቀጥና ኃይለኛ የባህር ማዕበል ምክንያት እነዚህ አይነት አደጋ ሊያጋጥም የሚችልበት እድል ሰፊ ስለመሆኑ ያትታል። አራተኛ ስፔስ ታይም ራፕ የጊዜ ቦታና ተፈጥሯዊ ወይም ያልተለመደ አሰራር መዛባት ሲሆን አሁን ካለው ጊዜ ቦታ ዘንድ የተገለለና የወጣ ዓለም ውስጥ መግባት ሊሆን የሚችልበት ክስተት ነው። ይህ አንድ የቤርሙዳ እንደ መስኮት የሚከፈትና ወደ ሌላው ዓለም የሚያስወጣ በር ሊኖረው እንደሚችል የሚጠቁም ሲሆን ሌላው ደግሞ የኮዝሚክ ታይም እና የኛ የምድራችን ጊዜ አሰራር በመራራቁ ምናልባት ደብዛቸው የጠፉ መርከቦችና አውሮፕላኖች እንደዚህ አይነት ጊዜ ታላሚ አድርገው የተሰሩ ማሽኖች ስላልነበራቸው ሊሆን እንደሚችል ይህ መላምት ያስቀምጣል። አምስተኛ የባህሪዎች መንፈስ በእንግሊዝኛ ዶክተር የተቀመረው ይሄ መላምት ደግሞ የሚያትተው የዚህ ሁሉ ጥፋት የዚህ ሁሉ ክስተት መነሻው ምንም ነገር ሳይሆን እርግማን ይለናል። በአትላንቲክ ውቅያኖስ በጉዞት ላይ እየተጓዙና በጉዞ ላይ ያሉ ወደ ባህር ያለ ርህራሄ የተጣሉት የአፍሪካውያን መንፈስ ነው ይህን ሁሉ ጉድ የሚያመጣብን ሲል ይናገራል። በእርግጥም 2 ትሪሊየን የሚደርሱ ጋላክሲዎች የሚገኙባት ፍጹም ሰፊ ሁለንተና ውስጥ ነው የኛ ዓለም የምትገኘው። አዎ ብዙ ሚስጥራዊና ሳይንስ ያልደረሰባቸው እውነቶች በምድራችን ላይ ተከስተዋል፣ ወደፊትም መከሰታቸውን ይቀጥላሉ። ምናልባት ለዚህ ሁሉ መልስ እስከሚገኝ ድረስ ዘመናት እናስቆጥር ይሆናል። ነገር ግን ዛሬም ስለ እልፍ እንቆቅልሽና ተፈጥሯችንን እያሰብን እንገረማለን። ውድ የአፍሪሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪሲኒያ ጋር ብዙ ሄደናል። በያዝነው ዓመት መጨረሻ 100,000 ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደወሏን ምልክት በማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።